ቤንታ ቤት የሚቀርብላችሁ ሳምንታዊ ዝግጅት ነው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ፕሮግራም መራላችሁ እኔ ለናብታሙ ነኝ አብራችሁን ቆዩ እናመሰግናለን ልጆች هلينا لا يزعلوا ليج وتت يا موكش لولي برون كفتا قباج وتتو سيفلا شتتات وي وتت مدرك تحت فلكي نبرا كويس تيجي لكن سلام لبن انتي تنشيلي نهي من يسرش نو على شنوري لا بيبي وتتجامل كل لازم ايه لاني بتسجني هالليشا اي لولي اما يلا بيبي في لسنا لتشي وي شما لبيبي نو كنني ما كنت نيش فلقاله تنيش اللي ناي تنيش አይቻልም ሎዲ አይቻልም በይ አሁን ወተቱ በደቂቃ ይደርሳል እንዳነኪው ሎዲ አትንኪ ማካልሽ አልነካም ታቂኝ እርግጠኛ ነሽ አነኪም ለቤቢ ነው ቃል ግቢልኝ ይሄው ቃል ይገባለሁ አልነካም ቃል ገብተሽልኛል ሎሊ ወተቱ እንዳነኪው እሺ መልሽ ይመጣል እሺ ቃል ገብተሻል ሎሊ ቆማ የሚፈላውን ወተት መጠባበቅ ጀመረች وشتا تلالج لولي قالوا انت تطبق يهون ودمي فلا وتت قربالج لولي وتتو اسكي فلا طبقا አወረደችውና ሲበርድ ቀርታ በኩባያ ያዘች ምን ልታደርግ ነው አልጠጣም ብላ ቃል ገብታ የለኝ ሎሊ የወተት የመጠጣት ፍላጎቷን ግን ማስቆም አልቻለችም አማረኛ መጠጣት ፈለኩኝ በቃ ፈለኳ እንዴ እንደዚህ ያማረኝ ማለት ታረጋሉ እያረገች ወተቱን መጠጣት ጀመረች በጣም ጣፍጧታል ግን በድንገት ወተቱ በልብሷ ላይ ተደፋባት ወይ ተዋረድኩኝ ወይኔ ልብሴ አለች ሎሊ ዛሬ ጉዴ ነው ቤቱንም ወተት አረኩት ወተቱንም ጨረስኩት ጉዴ ነው እስቲ ይሄን ኩባያ ደግሞ ላስቀምጠው ቆይ ጸዳ ላድርገው መጀመሪያ እንዳይታወቅ ጠረጴዛውን ጸዳ ላድርገው የተዝረከረኩትን አቤት ጉዴ ዛሬ ጉዴ ነው ወይኔ አለች ሎሊ በቃ ምንም አላረኩም ከዚህ በላይ ምንም ማድረግ አልችልም በቃ ከዚህ ቶሎ ብሄድ ነው የሚሻለው በቃ ቶሎ ልሂድ ሎሊ የወተቱን ብርጭቆ ደብቃ ወጣ ሄደች ጓደኞቼ እንዴት ናችሁ ደህና ናችሁ ብላ ቁጭ አለች ሎሊ እያለከለከች ነው የመጣችው ምን ሆነሽ ነው ብላ ጠይቃታለች እንዴ አለከለኩ እንዴ እንደው ደረጃውን ሰውጣ ወደ ላይ ሰውጣ ደክሞኝ ነው እንጂ ምንም አላረኩም አለች ሎሊ የሆነ ነገር አጥፍታለች አዎ እኔም ያጠፋች ይመስለኛል እኔም ጠርጥራለሁ ኧረ እኔ ምንም አላረኩም እንዴ እርግጠኛ ሆነሽ የሆነ ነገር አርገሻል እንዴት ትኛለሽ እኔ ምንም አላረኩም
ሎሊ ነይ ሎሊ አንቺ ሻውት ትጠጣሽብኝ ኧረ እኔ አልጠጣሁም እንዴ እኔ አልጠጣሁም እኔ ወጥቼ ከጓደኞቼ ጋር ስጫወት ነበር አጣጪ ብዬሻል ነበር የሚጠጣሹ መኝኝ እንጂ እኔ አልጠጣሁም እና ላንቺ አይደለ አጣጪ ብዬልኩት ለምን ተጠጣሹ ሎሊ ስነግርሽ አትሰሚኝም እንዴ እኔ አልጠጣሁም አትማይልኝ አንቺ ነሽ ተጠጣሻቃለው እኔ አልጠጣሁም ሎሊ እኔ አልጠጣሁም ብላ ካደች አንቺ ነሽ እኔ እንግዲህ ነገርኩሽ ምንም አላረኩም አልኩሽ እሺ ብርጭቆ አይታለ ጥቁሩ ብርጭቆ ሰበከት ይታለ አሳይኝ እኔ አልጠጣሁም አልኩሽ በቃ ምናልባት ወደ ሰማይ ወደ ላይ ሄዶ ይሆናል በቃ ተነነ ወደ ላይ ወደ ሰማይ ሄዶ ወተቱ ወደ ላይ እንዴት ነው ወደ ላይ የሚሄደው ወላሂ ንገረኝ ነው ላታሺ እንዴ እኔ አልጠጣሁም እሷ እኔን ትቆጣኛለች እንዴ ቆይ ሎሊ ሳልቻለሁ እናንተ ቆይ የቤቢን ወተት እኔ የምጠጣ ይመስላችኋል እንዴ እኔ አልጠጣሁም ህሊና ስትቆጣሽ እኮ እያየንሽ ነበር ወተቱ ጠጥታሽ ነዋ እኔ አላቅም በቃ ምን እንደሆነ ሎሊ ግን ወተቱ ተጥሸታለሽ ተጠብቀሽ ነው እስቲ እንፈልገው ይሄ ምንድነው እግራሙ ብርጭቆ ነው መሰለኝ ተራምዶ ሄዶ ራሱ እዛ ጋር ተቀምጦ ነው እግራሙ ብርጭቆ እንዴ እሱን ጠይቁት ቲሸርትሽ ምንድነው ቲሸርት ውሃ ነው ውሃ ይሄ ወተት ነው የሚሸተው ሎሊ ግን ልብሷ ወተት ቢሸትም ልታመን አልቻለች እውነቱን ተናገሪ ሎሊ ዛሬ ማለት ነው ወተትን ተጠጣሽ ከተናገርሽ አለቅሽም አሁንማ በቃ ያው እውነቱ ወጣ እኮ ልብሴም አሸተታችሁ ታዲያ በቃ እኔ በቃ ተጥቻው ነው ሎሊ እንደዚህ ይደረጋል በጣም ትልቅ ተሰርተሻል ግን እውነትሽ መናገር በጣም ጥሩ ነው ሁላችንም ጥፋት እናጠፋለን እውነት መናገር ግን ትልቅ ነገር ነው ካጠፋው በኋላ እውነቱን ስናገር የምትቆጡ ይመስለኛል ሎሊ መጀመሪያ ስለዋሽ በጣም አዝኝብሽ ነበር አሁን ግን እውነቱን ስለተናገርሽ ይቅርታ አድርጌልሻለሁ አመሰግናለሁ እኔ ፈርቼ ነው ለካ እውነት መናገር ይሻላል ይሄ ምንም አላረጋችሁኝም በጣም አመሰግናለሁ ሎሊ አሁን ትምህርት አስረፈችኝ ምን ይሻለኛል በቃ አታስቢ እኔ ጥፋቴን ተምሬያለሁ እኔ ራሴ ወተቱን አሙቄ እንደ አዲስ ሌላ ወተት ለቤቢ እኔ ሰጥልሻለሁ አንቺም ትምህርት ቤት አይርፈድብሽ ሂጂ ስተቴን አርማለሁ አለሽ ሎሊ እርግጠኛ ነሽ ትንከባከቢያለሽ አዎ እውነተኛም አዎ እርግጠኛ ነኝ እንከባከባለሁ አጠጥቼ አስተኝቼ ጠብቅሻለሁ በቃ ሂዱ እናንተ ወደ ትምህርት ቤታችሁ እኔ እንከባከባለሁ ሎሊ ወተት ገዝታ ወተት አፍልታ አቀዝቅዛ በጡጦ ከታ ቤቢን ልትንከባከብ ነው ወይ ይሄ ነገር እንደገና ሊያሳስተኝ ነው እንዴ ይቅርብኝ እንዴ ከስተቴማ ተምሬያለሁ ይቅርታም ጠይቄያለሁ ለቤቢ ወስጄ ጡጦን ሰጥቼ ወተት አጠጣለሁ እምቢ ድጋሚ ስህተት አልሰራም አለች ሎሊ ጡጦን ይዛ መታ ለቤቢ ሰጠችው እሱም ወተት ሲል ወተት ስለመጣለት ደስ ብሎት ተቀብሎ ወተቱን ጠጣ ደክሞት ስለነበረ ተኛ ሎሊም ቀስ ብላ ወጣች ከስተቷ ተምራ ዳግም ሳታጠፋ ወተቱን ለቤቢ ሰጠች